ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ሁላችሁም ሰላማችሁ ብዝት ትርፍ ይበል እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ የመጣሁበትን ቪዲዮ ከምስሉ ላይ እንደምትመለከቱት ጨጨብሳ ነው። ቆንጆ ጨጨብሳ ነው። ሁላችሁም ሞክሩት። በዚህ አጋጣሚ ወደዚህ ቻናል አዲስ የመጣችሁ በአጠቃላይ እኔ እህታችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። አዳዲሶች ሰብስክራይብ አድርጉኝ እባካችሁ አሳድጉኝ ስል በአክብሮት ጠይቃለሁ። ነባሮች ቤተሰብ የሆናችሁ ሁላችሁም ደግሞ ላይክ እያደረጋችሁ እንድታዩት ስል በአክብሮት ጠይቃለሁ። እንዲሁም ደግሞ አስተያየታችሁን የተሰማችሁን ብላት ይጠቅመኛል፣ ይጠቅማታል የምትሉትን በአጠቃላይ አስተያየት መስጫ ሳጥኑ ላይ እንድታስቀምጡት ስል በአክብሮት እጠይቃለሁ። ምክንያቱም የእናንተ አስተያየት እንድሻሻል ያግዘኛል፣ ይረዳኛል ማለት ነው። ሁሉንም በቅንነት እንደምታደርጉት እርግጠኛ ነኝ። ወደ ቪዲዮ እንሂድ። እዚህ ጋር የምትመለከቱት ውሃ ነው። ውሃ ላይ ጨው አድርጌበታለሁ። ጨው እስኪማማ ነው የነቀነቅኩት፣ እንዲሁም ደግሞ እያማሰልኩት ያለሁት ማለት ነው። ደቃቅ ጨው የተጠቀምኩት የሚያያዝ አይነት ኮረት ነገር ሆኖ ነው እንጂ ደቃቅ ነው ማለት ነው። በመቀጠል ልክ እንትናችን ቅርታ ልክ ሲሟሟልን ጨው ያዘጋጀነውን ዱቄት እንጨምርበታለን። እንደምታዩት ይህንን ዱቄት እናደርግበታለን። በነገራችን ላይ ይህንን ቮይስ ኦቨር ስሰራ በጣም በተደጋጋሚ ነው፣ ከ10 ምናምን ጊዜ በላይ ቮይስ ኦቨሩን ሰርቻለሁ። ነገር ግን የተለያዩ ድምጾች እየገቡብኝ እየረበሹኝ ስለነበር እየቆረጥኩ እያወጣሁት ደግሜ ደጋግሜ ሪከርድ እያደረግኩት ነው። አሁንም ቢሆን የገባባችሁ ድምጽ ካለ ይኖራል በእርግጠኝነት። እባካችሁ ይቅርታ አድርጉልኝ። አካባቢው ላይ ያለ ድምጽ ነው እየገባ እያስቸገረኝ ያለው ማለት ነው። እንደምትረዱኝ ተስፋ አደርጋለሁ። ሊጣችንን እንደዚህ አድርገን በሚመቸን ነገር እናቦካለን። በእጅ የሚመቸው በእጅ ማብካት ይችላል። እኔ በማንኪያ ስለሚመቸኝ ነው። ሊጡን ቀጠን ያለ ስለሆነ እጅ ላይ ስለሚጠባበቅ እንደዛ ከሚሆን ብዬ ነው እንደዚህ በማንኪያ እያቦካሁት ያለሁት ማለት ነው። እንደዚህ አድርገን ይቅርታ ከበጠበጥን በኋላ ለትንሽ ደቂቃ ኦኬ እንትን እንጨምርበታለን። ውሃው ምንድነው ሊጡ ቀጠን ያለ እንዲሆንልን ነው። ቀጠን ያለ ሲሆን የምንጋግረው ቂጣም ቀጠን ያለች ልክ እንደ ሰተት ሆና ግን ከዛም ሳሳ የምትል አይነት ቂጣ ትሆንላለች ማለት ነው። እኔ በጣም በስሱ ሲሆን ጨጨብሳ እወዳለሁ። እናንተም እንደምትወዱት እርግጠኛ ነኝ። በእርግጥ በየቤቱ የተለያየ አይነት የጨጨብሳ አሰራር አለ። የኔ ደግሞ የተለያየ አይነት መልኩ ብሰራውም የዛሬው ግን በእንደዚህ አይነት መልኩ ሰርቸዋለሁ ማለት ነው። በነገራችን ላይ እየረበሸ ከሆነ ድምጼ ትንሽ ድምጼ እየረበሸ እንደሆነ ይሰማኛል። ለራሴ ራሱ ትንሽ ስላመመኝ ነው ቪዲዮንም ሳለቅ የቆየሁት፣ ለዛም ጭምር ነው። ይቅርታ ጠይቃለሁ። እንደዚህ አድርገን በምንጋግርበት በጋለ መጥበሻ ላይ ሊሆን ይችላል፣ ምጣድ ላይ ሊሆን ይችላል። እንደዚህ ደግሞ እንደኔ ፒዛ ፓንም ካላችሁ እንደዛ መጋገር ይቻላል። ብዙ ጊዜ እንደውም እኔ በእንጀራ ምጣድ ነው የምጋግረው። ነገር ግን ቶሎ ስለማይገድልኝ ብዬ ነው በፒዛ ፓኑ የጋገርኩት ማለት ነው። 3 ቦታ 4 ቦታ ሊጡን ቁጭ ቁጭ የማደርገው ልክ ስጋግረው አንድ ቦታ ላይ እንዳይወፍርብኝና ቶሎ ቶሎ ቦታው ላይ ማዳረስ እንዲቻል ነው ማለት ነው እንደዚህ ያደረግኩት። ቂጣችንን በየተራ እንደዚህ እየጋገርን እናወጣዋለን። እንደምታዩት ሳሳ ያለ ቂጣን እየጋገርኩ ያለሁት። ጨጨብሳ ሳሳ ሲል በጣም ስለምወድ ነው። ሌሎቻችሁን በሚመቻችሁ መልኩ መስራት ትችላላችሁ። ያው ሙያ የእናቶቻችን ነው እንደሚታወቀው። ስለዚህ ሁላችንም በለመድንበት መልኩ መስራት እንችላለን። እኔም የራሴን ልምድ ላካፍላችሁ ብዬ ነው ዛሬ የመጣሁት።
እንደዚህ እያደረግን እንገለብጣለን። እየገለበጥን ብዙ መብሰል የለበትም። ልክ እንደ ቂጣ ደረቅ ማለት የለበትም። እንዲሁም ደግሞ ያን ያክል መድረቅ የለበትም። ምክንያቱም ከቅቤ ጋር ከዘይት ጋር ባለን ነገር አሽተን የምንበላው ነገር ስለሆነ ለስለስ ይብልልን ቆንጆ ነው ማለት ነው። እንደዚህ አድርገን ቂጣዎቻችን ከወጡልን በኋላ አንድ ላይ እንደረድረዋለን ማለት ነው። እንደዚህ እንዳያችሁት እንደዚህ አድርገን ከዛን ቆርጠዋለን። የምንችል በቢላዋ መቁረጥ እንችላለን፣ በእጃችንም መቁረጥ እንችላለን። እኔ ግን በቢላው ስለተመቸኝ በቢላው ቆርጫለሁ። እዚህ ጋር ለማሳየት ስላልተመቸኝ ነው። ከዛ ዘይታችንን እንጨምራለን። እኔ ባለቤቴ ቂቤ ስለማይወድ በዘይት ነው የምንጠቀመው። ብዙ ጊዜ እንደዚህ በጋራ የምንመገባቸው ምግቦች ላይ ከፋፍሎ መስራቱ አይመቸኝም። በተለይ ጨጨብሳ ላይ ደግሞ የቅቤ ጣዕሙ ስለሚወጣ ብዙ ጊዜ በዘይት ነው የምሰራው። ያው ቤታችንም ብዙ ጊዜ ሁላችንም ቤት ሊኖር የሚችለው ከቅቤው ይልቅ ዘይቱ ነው። ስለዚህ ባለን ነገር መጠቀም እንችላለን። እንደ መጀመሪያ ሊጡን ሳቦካ እንዳያችሁት ስኳር አላደረኩበትም። ምክንያቱም አንደኛ ነገር የስኳር ፍጆታችንን በጣም ይጨምረዋል። ስኳር የሚወዱ ልጆች እንዲሁም ደግሞ ጨጨብሳ ላይ ስኳር የሚወድ ሰው ካለ እኔ እንደዚህ እንደማደርገው 1 ሻይ ማንኪያ የምትሆን ነው የጨመርኩት ማለት ነው። ከዛ በኋላ በርበሬን ጨምሬ እንደዚህ አድርጌ አዋህደዋለሁ። በጣም የስኳሩ ጣዕምም ይኖራል። አንደኛ ነገር ስኳሩም ስለማይበዛብን የስኳር መጠኑ አነስተኛ ስለሆነ ለጤናችንም አሪፍ ነው። ሲቀጥል ለኢኮኖሚም አሪፍ ነው ማለት ነው። ኢኮኖሚያችንም ያማከለ ነገር ብንሰራ ጥሩ ነው ብዬ ስለማስብ ነው። ለዛም አሪፍ ነው። ለዛ ነው እንደዚህ እየሰራሁት ያለሁት ማለት ነው። በጣም ትንሹ ነስነስ ሲደረግበት ይገናል። ከፈለጋችሁ ፈጭታችሁ ከፈለጋችሁ ደግሞ እኔ እንደዚህ እንደሰራሁት መስራት ትችላላችሁ። ምክንያቱም ብዙ ጊዜ እንደዚህ በሚታሽበት ሰዓት ኮረት አይኖረውም። ያን ያክልም ኮረት ስኳር ስላልሆነ ማለት ነው። ጨጨብሳ እንደፈለግን አድርገን መስራት እንችላለን። በእጃችንም ማሸት ይቻላል። እንዲሁም ደግሞ እንደዚህ ባለን ነገርም በሚመቸን ነገር ምሽት አድርገን ማዘጋጀት እንችላለን ማለት ነው። ዋናው ከቅባቱ ጋር ካዘጋጀነው ውህዶች ጋር መዋሃዱና በደንብ መጠጥ አድርጎ ማግኘቱ ነው ማለት ነው። ስለዚህ እንደሚመቸን አድርገን መስራት እንችላለን። እኔ እንደምታዩት እዛው ፒዛ ፓኑ ላይ ነው እያሸሁት ያለሁት። አንደኛ ትኩስ እንዲሆንልኝ ስለፈለግኩ ነው። በሰሃንም ባለን ነገርም ማሸትና ማዘጋጀት እንችላለን ማለት ነው። እንደምታዩት እንደዚህ ካዘጋጀሁት በኋላ የሚያምር አይነት ሆኖልኛል። ቪዲዮዬ እንዳረዝምባችሁ ተስፋ አድርጋለሁ። በጣም ረዥም ቪዲዮ ነበረ። ቆራርጬ ነው እንደዚህ ኤዲት አድርጌ ያሳጠርኩት። ከላዩ ላይ ያነሳው ነው። የቪዲዮ አቀራረጼም ልክ ካልሆነ ይቅርታ ጠይቃለሁ። ምክንያቱም እራሴ ነኝ እየቀረጽኩኝ የምሰራው። አያምርም? የሚያምር ጨጨብሳ ነው የሆነው። ደግሞ እውነት ለመናገር በጣም ይጣፍጣል። ልጆቼም እኔም ባለቤቴም በጣም ወደነው ነው የበላ ነው ማለት ነው። እንደዚህ እሽት አድርገን ካዘጋጀነው በኋላ እንደዚህ የሚያምር አይነት መልክ ይዞልናል። እንዲሁ ሳየው ስላነሰብኝ ነው። እኛ እናቶች በባህሪያችን ትንሽ ነገር አንወድም አይደል? እኔ ደግሞ ያው የእናትነት መንፈስ አለብኝ። ከዛ እንደምታዩት እንደዚህ የሚያምር አይነት የእውነት ቆንጆ ጨጨብሳ ሆኖልኛል። አያምርም? ጣዕሙስ ብትሉት የእውነት በየቤታችሁ ሁላችሁም ሰርታችሁ ሞክሩት። ከኔ የተሻላችሁ ባለሙያዎች ጎበዞች እንዳላችሁ እርግጠኛ ነኝ። የኔንም ደግሞ ብትሞክሩት ትወዱታላችሁ።
ስለዚህ ሁላችሁም የምትችሉ በየቤታችሁ መኩሩት። ለምሳቃ ይሆናል፣ ለመክሰስ ይሆናል፣ ለቁርስ ይሆናል ማለት ነው። አላስቻለኝም፣ ይኸው መብላቱን ጀምሬዋለሁ ማለት ነው። በጣም ቆንጆ ነው፣ ይጣፍጣል። እንድትሰሩት ስል አበረታታችኋለሁ። በጣም ስላያችሁኝ እግዚአብሔር ያክብርልኝ፣ አመሰግናለሁ። ሁላችሁም ሰላም ሁኑ በያላችሁበት። እወዳችኋለሁ። ከዚህ በላይ ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጋችሁ ብታሳድጉኝ እኔን እህታችሁን ደስ ይለኛል። እወዳችኋለሁ። መልካም ጊዜ ባይ